የምሬ ነው የምላችሁ። ብዙ ጊዜ ማለት ነው ራሴን ስፈራ ስቸር ስርድ ነው በቃ ማገኘው። ለምን እንደሆነ አላውቅም። ማለት አይኖ በቃ የፕሮሰሱ አንድ አካል እንደሆነ ይገባኛል። ግን ሁልጊዜ ለመረጋጋት ሞክሩ። እዚህ ላይፍ ላይ ማሸነፍ የምትፈልጉ ከሆነ ማርያም እና ምላችሁ ተንቀልቅዬ አይቼዋለሁ። በቃ ማለት ተቅበዝባዥ ሆኜ አይቼዋለሁ። በአንድ የሚመጣ ለውጥ የለም። ጆርኒው በጣም ቦሪንግ ደባሪ ነው። ለምገቡበት ሰው ነው እውነታውን አውቃችሁ ልገቡ ይገባል። ሲቀጥል ሳክሪፋይስ አለ። የምሬ ነው የምላችሁ። መስዋዕት ትከፍላላችሁ። እመኑኝ። ልትሰደቡ ትችላላችሁ፣ ልትተቹ ኤቭሪቲንግ በቃ አምናችሁበት ልገቡ ይገባል። ይሄንን ጆርኒ ማለት ነው። ኢቭን አቁማችሁትም ቢሆን ለጊዜው ድጋሚ የመጀመር መብት ደግሞ አላችሁ። መሳሳም መብታችን ነው እና ፐርፌክት ታይም አይመጣም። የምሬ ነው የምላችሁ። ብዙ ጊዜ አሰብኩ፣ ጠበቅኩ ምናምን ኖባዲ ኬርስ አቡ ለምን ስለ ራሴ አልጨነቅም። ብዙ ጊዜ ማለት ነው ስለ ሰው ላስብ ምናምን ሞክሬያለሁ። ግን በቃ ካለውበት ልዕልና ማለት ነው እንዲህ ጎትተው ነው ፈጥፍጠው የጣሉኝ ማለት ነው። በእርግጥ የራሴም ጥፋት አለበት። ሰዎችን ብሌም ምናምን እያረኩ አይደለም። አይ ቲንክ ድምፁ ረባሽ ነው እና ዛሬ ማታ ማለት ነው ማርያምን ነው የምላችሁ ሌሊቱን ሙሉ እንደዚህ ቁጭ ብዬ ነው የነበረው። እንቅልፍ ባይኔ አልዞርም። በቃ ማለት የጠዋቱ ሮቲን በጣም ነው በቃ መውጣት ያስጠላኛል ከቤት ከአልጋ የተነስቼ እስከምወጣ። ግን ያቺ ዲሲሽን አንዴ እስከምታረጓት ነው እንጂ የምከብደው አከብድም ከዛ በኋላ። ምክንያቱም ከዚህ በፊትም አውቀዋለሁ ብዙ ጊዜ ጀምሬ የማቆም ልምድ ስላለኝ እና እግዚአብሔር ይርዳ በሉ። ለማንኛውም ሰብስክራይብ ማድረግ እንዳይረሳ። አብረን ተያይዘን እናድጋለን ጋይስ። እና ማለት አበዛው በቃ የፕሮሰሱ አንድ አካል ነው። የሆነ ዳውንፎል በቃ የባዶነት ስሜት ይሰማችኋል። ኢጎዴዝ በደንብ ነው የሚገጥማችሁ። ዳርክ ናይት ኦፍ ዘ ሶል በደንብ ነው የሚገጥማችሁ። ዩ ሃቭ ቱ ሬዲ በቃ በዚህ 5 አመት ውስጥ ምን አይነት ታይም እንደሚመጣ ኢማጂን ሳረገውላ በጣም ይከብደኛል። ዓለም ያለችበትን ሁኔታ ሳስበው፣ እኔ ያለሁበትን ሁኔታ ሳስበው፣ እንደገና በኔ እድሜ ያሉ ወጣቶች በቃ ሌክቸሪ ላይፍ እየኖሩ ነው። ገብቷቸዋል። ያን ነገር እኛ ማንችለው መስሎም ከሆነ ተሳስታችኋል ለማለት ያህል ነው። በቃ ያንን የኢጎ መነጽራችሁን ጥላችሁ ለዚህ ዓለም ያላችሁን ፐርስፔክቲቭ አዲስ አይን እግዚአብሔር እንዲገልጥላችሁ በለቅሶና በጸሎት መለመን ነው። እንግዲህ ያለን አማራጭ ልመና ነው። የሚያንቀላፋ ያንቀላፋል። ያው የሚሄድ ደግሞ እግዚአብሔር ያሻግረዋል። ብዙ ጊዜ አንቀላፍቻለሁ ባይዘው እኔ እንቅልፋም ነኝ ስቲል ነው የምሬን ነው የምላችሁ። ግን ቢያንስ ያቺ ያገኘዋትን ኮንሺየስነሴ ንቃተ ህሊናዬ እንድትሞት አልፈቅድላትም። ገብታችኋል። በቃ መንቃት አለብኝ ዛሬ ማርያምን። በጣም በቃ ማታ ኦብሰስ ዶኜ ማለት ነው ስልኬ ላይ እንደዚህ ቁጭ ብዬ ስክሮል ሳረግ ነው ያነጋው። ስክሮል ሳረግ ማለት ነው ግዴታ የአክሽን ሰው ነው መሆን ያለብን ሁላችንም ማለት ነው። እና ምን ልላችሁ ነው አክሽን ውሰዱ፣ አትፍሩ። ቢያስፈራም አድርጉት። በቃ just do it የምሬ ነው የምላችሁ። ትችት አይገለንም። እኛን ያ የምንፈራው ነገር የሚያጠነክረን ነገር ነው እንጂ አይገለንም። መዝሙረ ዳዊት ላይ ሳነባት ብዙ ጊዜ እያለፍኳት ማለት ነው ኢቭን ኮንሺየስ ባለመሆን ውስጥ ባለማስተዋል ውስጥ የሆነ አንዳንድ ሀሳባችሁ ተሰርቆላ እያነበብኳት ሀሳቤ ተሰርቆ የሚጠብቅህ አይተኛም አያንቀላፋም ነው የሚለው ብራዘር። የምሬ ነው የምልህ አይተኛም አያንቀላፋም እኛ የሚጠብቀም ማለት ነው። እና ያ ልጅነታችሁን ጀስት ለመመለስ ሞክሩ። ሁሉም ትራማ አለበት ላይፉ ላይ። ሁላችንም ያሳለፍነው ፔን አለ። ፔኑ በባሌም በቦሌም አይቀርም። በቃ የማይቀር ከሆነ ለምን ጀስት አክሴፕት አድርግቼው ከዛ ነገር ጋር ተስማምቼ ለምን አልኖርም? ግን በቃ ጭንቀት፣ ድብርት ምናምን አይቀርም። በቃ ይሄ ሰዋዊ ባህሪ ነው። ገብቷችኋል? ሁሌ የኔ አይምሮ ይሄ ዶፓሚን በቃ ሌላ ነገር ሲፈልግልኝ ነው የሚውለው። የምሬ ነው የምላችሁ። ላይፍን ሁሉንም ነገር ጎግል አርግተን ምናምን የምናገኘው ነገር አይደለም። አንዳንዴ እኛ ራሳችን ተነስተን ለዛ ፐርፐዝ ለዛ ሚኒንግ ፋይት ማድረግ መቻል አለብን ለማለት ያህል ነው። ይመቻችሁ። ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።